ስራ የለህም ወይም ተጨማሪ ገቢ ማግኘት ትፈልጋለህ? አንተ የራስህን ስራ እየሰራህ ስልክህ ኤአይን ተጠቅሞ እንዴት ገንዘብ ጀነሬት እንደምታደርግ አሳያችኋለሁ። ግን ይህ የሚሆነው ይህን ቪዲዮ እስከመጨረሻው ድረስ ስቴፕ ባይ ስቴፕ ከተመለከታችሁት በስልካችሁ ኤአይን ተጠቅማችሁ እንዴት ገንዘብ ጀነሬት እንደምታደርጉ አሳያችኋለሁ። እስከመጨረሻው ድረስ አብራችሁን ቆዩ። እናንተን ያስተምራሉ ቁም ነገር አዘል ቪዲዮዎችን የምለቅበት ይህ የኔ ዩቲዩብ ቻናል ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ መጀመሪያ ደረጃ የምናደርገው ምንድነው ወደ ጉግል መሄዳለን ማለት ነው። ጉግል ላይ ከሄድን በኋላ እኛ ልንሰራ የፈለግነው ስለምንድነው ዜና ስለሆነ ምን እናደርጋለን? እንገባና ሰርች ባሮ ላይ የውጭ ሀገር መረጃዎች የሚለቀቁበት ቻናሎችን እንፈልጋለን። ስለዚህ ለምሳሌ ታዋቂ የሆኑ ቻናሎች አሉ፣ ሚዲያዎች አሉ። ከነዛ መካከል እኔ አንዱን መርጥና ሲኤንኤን መርጣለሁ ማለት ነው። እናንተ ሌሎች የተለያዩ ሶሻል ሚዲያዎች ሊኖሩ ይችላል። ለምሳሌ ሲኤንኤን አለ፣ ቢቢሲ አለ፣ አልጀዚራ አለ። ከነዛ መካከል ተመርጡና ለምሳሌ እኔ ሲኤንኤን እለዋለሁ ማለት ነው። ሲኤንኤን ካልኩ በኋላ ስለ ዜና ስለሆነ የፈለኩት መረጃ የፈለኩት እዚህ ጋር ከ6 ሰዓት በፊት የተለቀቀ ዜና አለ ማለት ነው። እሱን አንዴ ክሊክ አደርጋለሁ ማለት ነው። እሱን ክሊክ ካደረኩ በኋላ ምንድነው የማደርገው? ያመጣልኛል ማለት ነው። እስከሚያመጣልኝ ልጠብቀው፣ ትንሽ ኔትወርክ ስለሚያስቸግር ነው። እንደዚህ ብሎ ካመጣልኝ በኋላ ምንድነው የማደርገው? አሁን እዚህ ጋር ያመጣልኛል ማለት ነው። ዋት ዘ ኢራን ወር ኬስት ዘ ፔንታጎን ዘ ኢኮኖሚ ኤንድ ትራምፕ ይላል ማለት ነው። እሱን ኮፒ አደርጋታለሁ ማለት ነው። ይቺን እንደዚህ አደርግና ይቺን ብቻዋን ከዛ ኮፒ አደርጋለሁ ማለት ነው። ኮፒ ካደረኩ በኋላ ምንድነው የማደርገው? አሁን በመሃል ወጣና አንድ ኤአይ አለ። እሱም ምንድነው ጄሚናይ ላይ ሄድና ጄሚናይ ላይ ከሄድኩ በኋላ ምንድነው የማደርገው? እዛ ጋር ፔስት አድርጌ እመጣለሁ ማለት ነው። ስለዚህ ከከፈተልኝ በኋላ ጄሚናይ ፔስት አድርጌ እመጣለሁ ማለት ነው። እዚች ጋር ፔስት አድርጌ ከመጣው በኋላ እመለስና አሁንም እዛው ጋር ትንሽ ወደ ላይ ስክሮል አደርግና ከታች ጋር ያመጣልኛል ማለት ነው። እሷን ዊዝ አን አግሪመንት ከሚለው ጀምሬ ከእሷ ጋር እንደዚህ አደርግና እሷን ፔስት አደርጋለሁ ማለት ነው። እስከዚህ ድረስ ፔስት አደርጋለሁ ማለት ነው። ኮፒ አደርጋለሁ ማለት ነው። ኮፒ ካደረኩ በኋላ አሁንም ጄሚናይ ላይ ሄድና ፔስት አደርጋለሁ ማለት ነው። ፔስት ካደረኩ በኋላ አሁን ምንድነው የማደርገው? ትራንዚት ነው ማለት ነው። ያንን መረጃ ወደ አማርኛ ቀይረዋለሁ ማለት ነው። ይህም እንዴት አድርጌ ነው የምቀይረው? ምንም አይነት እንግሊዘኛ ባንጠቀምም ችግር የለውም። ቀጥታ ወደ አማርኛ ቀይርልኝ ብዬ ነው የምነግረው። ጄሚናይን ይቀይርኛል ማለት ነው። ቀጥታ ወደ አማርኛ፣ እንግሊዘኛ ባንጠቀም ምንም ችግር የለም ማለት ነው። ወደ አማርኛ ቀይርልኝ ብዬ እሰጠዋለሁ ማለት ነው። ከዛ በኋላ እስኪ የሚሰጠኝ እናያለን። ይሄው ምን ይለኛል? ይህ ጽሁፍ ወደ አማርኛ እንደሚከተለው ተተርጉሟል ይላል። በኢራን ጦርነት ምክንያት ፔንታጎን ኢኮኖሚያዊና ትራምፕ የከፈሉት ዋጋ ይላል ማለት ነው። ምንድነው የሚለው? በኢራን ጦርነት ምክንያት ፔንታጎን ኢኮኖሚያዊና ትራምፕ የከፈሉት ዋጋ። ስለዚህ እናንተ ይሄንን ምን ታደርጋላችሁ? ቮይስ ሪከርዳችሁን ተከፍቱና ትቀዳላችሁ ማለት ነው። ሪከርድ ማድረግ ትጀምራላችሁ ማለት ነው። እሱን ይሄንን በኢራን ጦርነት ምክንያት ፔንታጎን ኢኮኖሚና ትራምፕ የከፈሉት ዋጋ። ፕሬዚዳንት ዶናልድ ትራምፕ በፓሪስ ኦርሊ አውሮፕላን ማረፊያ ስምምነት ከተፈረመና ተጨማሪ ውይይቶችን ለመጀመሪያ ከተቀጠለ በኋላ የዩናይትድ ስቴትስ ከኢራን ጋር የነበረውን ጦርነት ቢያንስ ለጊዜው ቆሟል። ፕሬዚዳንት ዶናልድ ትራምፕ ለአሜሪካውያን አሸንፈናል እያሉ ነው። ትራምፕ ሐሙስ ዕለት በገዛ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ ምስጋና ያስፈልግም ካሉ በኋላ ከኢራን ጋር ለሚቀጥሉት 60 ቀናት ድርድር ለመቀጠል የተፈረሙትን የመግባቢያ ሰነድ
ጥቅሞች ዘርዝረዋል። ትራምፕ በመቀጠል ነዳጅ በነፃ እየፈሰሰ ነው፣ ኢራን መቼም ቢሆን የኒውክሌር መሳሪያ ሊኖራት አይችልም፣ ዓለም ሰላም ትሆናለች፣ የህዝብ አክሲዮን ገበያዎች በከፍተኛ ሁኔታ እያደጉ ነው፣ የስራ ዕድል ፈጠራ ከፍተኛ ደረጃ ላይ ደርሷል፣ እናም የእቃዎች ዋጋ እየቀነሰ ነው፣ የመግዛት አቅም ሀገራችን እንዳሁኑ ጠንካራ አስተማማኝና የተከበረች ሆና አታውቅም ብለዋል የሚለውን ይህንን ቮይስ ሪከርዳችሁን ትከፍቱና እናንተ ሪከርድ ታደርጋላችሁ ማለት ነው። ሪከርድ ካደረጋችሁ በኋላ ምንድነው የምታደርጉት? ስትንቀሳቀሱ በየአካባቢያችሁ ስትንቀሳቀሱ ቪዲዮ መቅረጽ ትጀምራላችሁ ማለት ነው፣ አካባቢያችሁ ማለት ነው። ያንን ቪዲዮ ሪከርድ ካደረጋችሁ በኋላ ከርኬት ላይ ትሄዱና ኤዲት ማድረግ ነው ማለት ነው። ምንድነው የምታደርጉት? ቪዲዮአችሁን የቀረጻችሁን በየቦታው ስትሄዱ ወክ ምናምን ስትወዱ ያንን የቀረጻችሁትን ቪዲዮ ያጋ ቮይስ ሪከርዳችሁን ትለቁታላችሁ ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። እናንተ ስራችሁን እየሰራችሁ ትለቁታላችሁ ማለት ነው። 2-3 ቪዲዮ ልለቁ ትችላላችሁ ማለት ነው። እነዛ 3-2 ቪዲዮ ትለቁና እናንተ ስራችሁን ትሰራላችሁ። ስራችሁን ከሰራችሁ በኋላ ስልካችሁ እናንተ ስራችሁን እየሰራችሁ ገንዘብ ጀነሬት ማድረግ ይችላል ማለት ነው። ስለዚህ በዚህ መልኩ እናንተ ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ጥያቄ ወይም ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ባይ